አንድ ሀብታም ሰው በአንድ ሌሊት በሚሊዮኖች የሚቆጠር ገንዘብ ሊያጣ ይችላል። ደግሞ መልሶ ሊያገኘውም እንዲሁ። አእምሮ ሰላም ካጣ፣ ውስጥ ካልተረጋጋ፣ ሀብትና ንብረት ሞልቶ ህይወት ትርጉም አልባ ትሆናለች። በባንክ አካውንት ውስጥ ያለው ገንዘብ ሳይሆን የአእምሮ ሰላም የህይወት ደረጃ የት ላይ እንዳለ ይወስነዋል። በምንኖርበት ፈጣንና እሽቅድድም በተሞላበት ዓለም ውስጥ አብዛኞቻችን ስኬትን የምንለካው በምናከማቸው የገንዘብ መጠን፣ በምንነዳው መኪና ወይም በምንኖርበት ቤት ስፋት ነው። ነገር ግን ይህንን ሁሉ ንብረት አከማችተን ማደሪያችን ጭንቅ፣ ፍርሃትና እንቅልፍ ማጣት ከሆነ የስኬት ትርጉም ምኑ ጋር ነው? የውስጥ ሰላም ማለት ችግር አለመኖር ሳይሆን በችግርና በውጥረት መካከል ሆነን አእምሯችንን የማረጋጋት ታላቅ ጥበብ ነው። የውስጥ ሰላም ሲጎድል የምናጣው ውጫዊ ሀብትን ብቻ ሳይሆን ሙሉ የህይወት ጥራት፣ ጤናንና ከሰዎች ጋር ያለንን መልካም ግንኙነት ነው። ይህንን እውነት ሳንረዳ ወደፊት ለመጓዝ ብንሞክር ህይወት ፍሬ አልባና ድካም ብቻ ሆና ትቀራለች። በዛሬ ቪዲዮአችንም ገንዘብ ሊገዛው የማይችለውን የውስጥ ሰላም እንዴት እንደምንገነባና አእምሯችን ሰላም በማጣቱ ምክንያት በየቀኑ የምናጣቸውን 5 ጎጂ ነገሮችን ቀጥሎ እንመለከታለን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የውሳኔ ሰጪነት አቅም መዳከምና የእይታ መጥበብ። አእምሮ በጭንቅና በውስጥ ሰላም ማጣት በተሞላ ቁጥር ትክክለኛ ውሳኔ የመስጠት አቅምህ ሙሉ በሙሉ ይዳከማል። የውስጥ ሰላም ማጣት ማለት የህይወትን መሪ ለፍርሃትና ለእውነተኛ ላልሆኑ ስጋቶች አሳልፈ መስጠት ማለት ነው። እንደዚህ አይነት የጭንቀት ሁኔታ ውስጥ ሆነ የምትወስናቸው ውሳኔዎች አብዛኞቹ በጊዜያዊ ስሜት ላይ የተመሰረቱ በመሆናቸው ለረጅም ጊዜ ውድቀት ይዳርጓል። አእምሮ በጭንቀት ውስጥ በሚሆንበት ጊዜ ኮርቲሶል የተባለ የጭንቀት ሆርሞን ይፈጥራል። ይህም የፊት አእምሮ ወይም ውሳኔ ሰጪው ክፍል በአግባቡ እንዳይሰራ ያደርገዋል ማለት ነው። በአንድ ወቅት የህንድ ፈላስፋ ጂዱ ክራሽሙኒቲ የተባለው እውነተኛ ነፃነት የሚጀምረው አእምሮ ከስሜታዊ ግብረ መልስ ሲረጋጋ ብቻ ነው ይለናል። አእምሮ ካልረጋ በስተቀር የምታደርገው ነገር ሁሉ ውዥንብርና በተለያየ አይነት መዋከብ የታፈነ ይሆናል። ስለዚህ በየቀኑ ማለዳ በጸጥታ መቀመጥ አእምሮ ሲረጋጋ የህይወት እይታ ሙሉ በሙሉ እንደሚበራህ ማወቅ፣ የጠራ አእምሮ ካለ የማትሻገረው እንቅፋት አለመኖሩን መረዳት እጅግ ወሳኝ ነገር ነው። ከዚህ የተነሳ የውሳኔ ሰጪነት አቅምህ መዳከምና የእይታ መጥበብ እንዳይከሰት እነዚህን ነገሮች በመረዳት መቃኘትና ማስተካከል ያስፈልጋል። ሁለተኛ፣ የውስጥ ደስታና የመኖር እርካታ መጥፋት። በዓለም ላይ ያሉትን ሀብቶች በሙሉ ብትሰበስብ እንኳ የውስጥ ሰላም ከሌለ አንዱንም ማጣጣም አትችልም። የውስጥ ሰላም ማጣት ሰውን ሕያው እንዳለ ሬሳ ያደርገዋል። ምክንያቱም የምትበላው ምግብ ጣዕም አይኖረውም። የምታገኛቸው አዳዲስ እድሎች ደስታ አይሰጡህም። ሁል ጊዜ ወደፊት ስለሚመጣው ነገር በመስጋት ወይም ባለፈው ታሪክህ በመጸጸት የአሁኑን ጊዜ ታጠዋለህ። የሰው ልጅ ትልቁ ኃይል የትኛውም ሁኔታ ውስጥ ሆኖ የራሱን የውስጥ አቋም የመምረጥ ነፃነቱ ነው። ውጫዊ ሁኔታዎች ምንም ያህል ቢበላሹም አእምሮህ ውስጥ ያለው ሰላም ያንተ ምርጫ ነው።
ቁሳቁስ ጊዜያዊ ደስታን ሊሰጥህ ይችል ይሆናል። የውስጥ ሰላም ግን ዘላቂ የሆነ የህይወት እርካታን ይፈጥርልሃል። ዛሬውኑ ውጫዊ ቁሳቁሶችን ከውስጥ ማንነት ጋር ማያያዙን አቁም። አሁን ባገኘው ትንሽ ነገር ላይ እንኳ ምስጋና ማቅረብን ልማድ አድርግ። የቀኑ ማታ ከመተኛት በፊት 3 ያመሰገንክባቸውን ነገሮች በማስታወሻ ላይ ጻፋቸው። ደስታ ውጫዊ ስኬት ውጤት ሳይሆን የውስጥ ሰላም ነጸብራቅ እንደሆነ አምነህ ተቀበል። ይህንን በምታደርግበት ጊዜ የውስጥን ደስታን፣ የመኖር እርካታህን መቀየር ትጀምራለህ ማለት ነው። 3ኛ የአካልና የአእምሮ ጤና መዛባት። አእምሮና አካልህ በቀጥታ የተያያዙ ናቸው። አእምሮ ሰላም ሲያጣ አካል የታመመ ምልክቶችን ማሳየት ይጀምራል። ያልተረጋጋ አእምሮ የደም ግፊትን ያንራል፣ የበሽታ መከላከል አቅምን ያዳክማል፣ እንዲሁም የተለያዩ ዘላቂ የጤና እክሎች ይዳርጋል። ገንዘብህን ሙሉ በሙሉ ሰብስበህ ሀብታም ብትሆን እንኳ ያከማቸውን ሀብት ጤናህን ለመመለስ ስትገብር ትገኛለህ። የህይወት ጥራት የሚወሰነው በአስተሳሰብ ጥራት ልክ ነው። አእምሮን በጭንቀትና በቁጣ ስታጥበው ሰውነትህ ያንን መርዛማ ስሜት ያስተናግዳል። ብዙ ህመሞች የምንበላው ምግብ ውጤት ብቻ ሳይሆን የምናስበው መርዛማ አስተሳሰቦች ውጤት ናቸው። ለአእምሮ ሰላም ስትል ለሰውነት እረፍትን ስጠው። እንቅስቃሴ አድርግ፣ ተፈጥሮን አድንቅ፣ ውስጥ ጋር ሰላምን ፈጥረህ ተዘዋወር፣ ጊዜ ይኑርህ። በየቀኑ አየር በደም ወደ ውስጥ ስበህ አእምሮ ኦክሲጅን እንዲያገኝ አድርግ። አካልህ የአእምሮ ቤት በመሆኑ ሰላማዊ አእምሮን በመገንባት የአካልህን ጤንነት ጠብቅ። 4ኛ ጤናማ የማህበራዊ ግንኙነቶች መፍረስ። የውስጥ ሰላም የሌለው ሰው ከራሱ ጋር ስላልተስማማ ከሌሎች ሰዎች ጋር መልካም ግንኙነትን መፍጠር ይከብደዋል። በውስጥ ያለው ረብሻ ወደ ውጭ በመፍሰስ በቤተሰብህ፣ በጓደኞችና በሥራ ባልደረቦች ላይ ቁጣና ቅሬታ እንድታንጸባርቅ ያደርግሃል። ሰላም የሌለው አእምሮ ትንንሽ ነገሮችን አጋኖ በማየት ከሰዎች ጋር ግጭትን ይፈጥራል። ሀገርንና ማህበረሰብን ለመቀየር በመጀመሪያ የራስን ቤትና አእምሮ ማስተካከል ያስፈልጋል። አንተ በውስጥ ሰላም ሲኖርህ ለሰዎች የምትሰጠው ፍቅር፣ ትዕግስትና አክብሮት ይጨምራል። ከሰዎች ጋር ያለህ ግንኙነት የሚበላሸው ውጫዊ ችግር ስላለ ሳይሆን የውስጥ መረጋጋት ስላጣ ነው። ዛሬ ጀምሮ ከሰዎች ጋር በሚኖርህ ግንኙነት ላይ ስሜታዊ ምላሽ ከመስጠት ይልቅ ማዳመጥን ልማድ አድርግ። አንድ ሰው ሲያበሳጭ ወዲያውኑ መልስ ከመስጠት በፊት በጥልቅ መተንፈስን ልመድ። የውስጥ ሰላምን የሚያደፈርሱ ሰዎችንና ሁኔታዎችን በሰላማዊ መንገድ ማራቅን ተማር። ምክንያቱም የውስጥ ሰላምህ ከማንኛውም ሰው ትክክለኛነት በላይ ዋጋ አለውና። 5ኛ የእውነተኛ ህይወት ራዕይ መጥፋት። አእምሮ በጭንቅና በሐሳብ በተወጠረ ቁጥር አዳዲስ ነገሮችን የመፍጠርና የማሰብ አቅምህ ይዝጋል። ትልልቅ ሐሳቦች፣ የፈጠራ ስራዎችና ድንቅ እቅዶች የሚወለዱት በረጋና ሰላማዊ አእምሮ ውስጥ ነው። በየቀኑ በስጋትና በውጥረት ውስጥ የምትኖር ከሆነ ሕይወትህን በመከላከል ደረጃ ላይ ብቻ ታሰልፋለህ እንጂ ታላቅ ነገር ለመፍጠርን አታነሳሳው። አልበርት አንስታይን አዳዲስ የፊዚክስ ሕጎችን ያፈለቀው በጸጥታና አእምሮ በተረጋጋ ሰዓት እንደነበረ፣ እንዲሁ የትኛውም ትልቅ ፈጠራና የስኬት መንገድ የሚጀምረው አእምሮ ከከንቱ ረብሻዎች ነፃ ሲሆን።
የውስጥ ሰላምን ስታጣ ትልቁን የህይወትን እይታ አጥተህ በዕለት ተዕለት ውጣ ውረድ ውስጥ ታስረ ትቀራለህ። አእምሮ አዳዲስ ሐሳቦችን እንዲያመነጭ ቦታ ስጠው። በየሳምንቱ የተወሰነ ጊዜን ከሌሎች ነገሮች ነፃ ሆነ በጸጥታ አሳልፍ። ነፍስህ የራሷ ሰሪና ፈጣሪ ስላላት ምን ዓላማ ኖሯት እንደተፈጠረች ራሱን እንድትጠይቅ እድልን ስጣት። እረፉ እኔም አምላክ እንደሆንክ እወቁ ያለውን ማለት ነው። አእምሮ ሲረጋጋ የህይወት ዓላማ በግልጽ ይታያል። ወዳጄ አስተውል። የትኑም ያህል ሀብታም ብትሆን፣ ሀብትም ብታከማች፣ አእምሮ ሰላም ከሌለ አሁንም ድሃ ነህ። ዛሬውኑ የውስጥ ሰላምህን ማስቀደምን ጀምር። የማትቆጣጠራቸውን ነገሮች ለመቆጣጠር በመሞከር አእምሮን አታድክም። ዛሬ ጀምሮ በየቀኑ ጠዋት 10 ደቂቃ ያህል በጸጥታ በመቀመጥ አእምሮን የማረጋጋት አዲስ ልማድን ጀምር። ከየትኛውም ነገር በፊት የአንተ መኖር ይቀድማል። የትኛውም ነገር በፊት የአንተ ጤና ዋጋው ታላቅ ነው። የትኛውም ነገር በፊት የአንተ የውስጥ ሰላምና የተረጋጋ ህይወትን መኖር ለአንተ የሚመጥንህ የተገባህም ነገር እንደሆነ አስተውል። ሁሉም ነገሮች ካንተ ኋላ እንጂ ካንተ ፊት እንዳይሆኑ ጥንቃቄ አድርግ። ቪዲዮ ከተመቸህ ለሌሎች እንዲደርስ ላይክ እና ሼር በማድረግ አጋርነትህን ግለጽልኝ። እንዲሁም ለቻናላችን አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የዚህ ቤተሰብ አባል እንድትሆን በትህትና እጠይቅሃለሁ። እንዲሁም በኮሜንት መስጫ ላይ የትኛው ነጥብ እንደሚከብድህ አስቸግሮህ እንደነበረና ያንተ ልማድም ምን እንደነበረህ ጻፍልኝ። የሚቀጥለው ቪዲዮ እስክንገናኝ ለጤና ሰላም፣ ለሥራ ስኬትን እመኝልሃለሁ። ቻው።